መጽሐፈ መሳፍንት ምዕራፍ 9 ቁጥር 1 ጀምራችሁ ስታነቡ ይሩበአል የተባለ ንጉስ እንደነበረ ቅዱስ መጽሐፍ ይነግረናል። ይሩበአል ሽማግሌ ነው፣ የእድሜ ባለጸጋ ነው፣ ልጆች ወልዷል፣ ንጉስ ነው፣ ቤተ መንግስት አለው፣ ንጉስ ነው፣ ዙፋን አለው። በንግስና ወንበሩ ላይ ተቀምጦ አቤሜሌክና ኢዮአታም የተባሉ ሁለት ወንድ ልጆች ነበሩት። አቤሜሌክ እግዚአብሔርን የማይፈራ አቤሜሌክ አባቱን የማያከብር ልጅ ነበረ። ወገኖቼ ቤታችሁ ልጅ በልጅ ቢሆን በልጅ ተባርከናል ብላችሁ በመታስቡት ልክ የልጅ ቁጥር ቤታችሁን ቢሞላው አንዱም ግን በእግዚአብሔር አይን ካልታየ የልጅ ጥቅሙ ምንድነው? መውለድ ምንድነው? በወለዳችሁት ልጆች ማትባረኩ ከሆነ በወለዳችሁት ልጆች ማረፍ ማትችሉ ከሆነ ምንድነው ልጅ? ፍናናም ከወልዳለች ልጅ። የፍናና ልጅ ግን አንዱም በእግዚአብሔር አይን አልታየም። የአባቱን ጉሮሮ የሚያንቅ ልጅ ቢወለድ ምን ያደርጋል? የአባቱን አናት ቢመጣ እናቱን የሚያስጨንቅ ልጅ ቢወለድ ምን ያደርጋል? ያንዱ የሐና ልጅ ግን እግዚአብሔርን ለምኜው ሰጥቶኛል ብላ እግዚአብሔር ህጧ በረከት ተብላ ትሰደብ የነበረችዋን ሐናን ማጣቷን እግዚአብሔር ሲያርቅላት እግዚአብሔር በልጅ ሲባርካት በእግዚአብሔር ፊት ቆማ እንዲህ ብላ አመሰገነች። ስለ አንድ ልጇ የሰማችሁኝ ነው። መካኒቱ 7 ወለደች አለች። ስንት ወለደች? አንድ ሳሙኤል ይዛ እሷ 7 ወለድኩ አለች። ለካ ከተባረከ አንዱ 7 ነው። ምንድነው አባቶቻችን የሚሉ 10 ቢወለድ 10 ነው ጉዱ። ከተባረከ ይበቃል አንዱ። ልጆቻችሁን ይባርክላችሁ። የወለዳችኋቸው ልጆች አድገው እናንተን የሚጦሩ እናቴ አባቴ ብለው የሚታዘዙ ልጆች ይስጧችሁ። ወገኖቼ አቤሜሌክ ለምንድነው ለአባቱ ያልታዘዘው ካልን ሽማግሌው አይኖቹ ማየት አቅቶት አባቱ ወገቡ ጎብጦ በዙፋኑ ላይ ተቀምጧል። እሱ የአባቱ ወራሽ ነው፣ ልዑል ነው። አባቱ እስኪሞት እንኳን መጠበቅ አልቻለም። የአባቱን ውድቀት ፈለገ። የቤተ መንግስቱን የአበባ ምንጣፉ ላይ መቀመጥ ናፈቀ። አሁንም ያለው እኮ አቤሜሌክ ቤተ መንግስት ውስጥ ነው። ግን አባቱ እንዴት እንደሚሞት ጠዋትና ማታ ያስባል። ዛሬ ጠዋትና ማታ ክፋት የሚያስቡ ሰዎች አሉ። መሽቶ እስኪነጋ መቼ ነው ምጥለው የሚሉ ካልጣሉ እንቅልፍ የማይወስዳቸው ገለውም የማይረኩ ክፉ ሰዎች ተፈጥረዋል። ኧረ እግዚአብሔር ደጎች ያድርገን። የገሌን ነገር ያሳየኝ የሚሉ እንቅፋት የሚያስቀምጡ በኑሯችሁ በር ላይ የተቀመጠው እንቅፋት ማናነሳላችሁ ይሆን? ጠልፎ የሚጥለውን ድንጋይ ማናንከባለላችሁ ይሆን? በየምሽቱ ሲማከሩብን ያድራሉ። በየአንዳንድ ቀናት እንዴት አድርገው እንደሚጥሉን ተንኮል ሲሸርቡ የሚያድሩ የክፋት ሰራዊቶች እኮ አሉ። ወገኖቼ ደና ሰው አለ፣ ደና ጎረቤት አለ፣ ደና ጓደኛ አለ። ጓደኛ ጉደኛ በሆነበት ዘመን ማን አላው ሚስጥር የሚካፈል? ሰው ሁሉ ከማን ጋር ይኖራል እኮ ብሎ በሩን ዘግቶ ተቀምጧል። በራችንን ተዘግተን እያለ ግን ደጆች ተዘግተው ሳለ ኢየሱስ መጣ ይላል አይደል? በተዘጋው ጎጆአችሁ እሱ ይምጣላችሁ። የህይወታችሁ ጥጋብ፣ የቤታችሁ ሙላት፣ ደስታችሁ ክርስቶስ ነው። ወገኖቼ ገንዘብ ማረፊያ አይሆንም። ይሆናል ወይ? ስልጣን ማረፊያ ይሆናል ወይ? ብዙ የሰበሰብነው አሳርፎናል ወይ? አያሳርፍም። ወገኖቼ ይገርማችኋል። ነጋዴ ይከስራል። ለሰርግ ያስቀመጥነው ለለቅሶ ይሆናል። ለዓመት ብለን የሰበሰብነው በዕለት ይበተናል። ወገኖቼ ታዲያ ማን እንጠጋ ካልን ኑ ተጠጉኝ ይላል እግዚአብሔር። እኔ ላይ እረፉ። ስለተጨነቃችሁ አይደለም። ጣራ እየቆጠራችሁ የምታድሩበትን ሌሊት ታውቃላችሁ። የትኛው ሌሊት ላይ ነው በሰላም የተኛ ነው? ብዙ የምንጨነቅበት ጉዳይ አለ። የአበባ ምንጣፍ ላይ ተኝተን እንቅልፍ የለንም። የተንጣለለ ቪላ ውስጥ እየኖርን የጎጆ አክል አልሞቀንም። ለብሰን ይበርደናል፣ እየበላን ይርበናል፣ ጠጥተን ይጠማናል። ወገኖቼ ጎተራም ይጎድላል፣ ባለጸጋም ይደህያል፣ ነጋዴም ይከስራል። እግዚአብሔርን የተጠጋ ግን ለዘላለም ይኖራል። ማን የተጠጋ? ዳዊት እንዲህ አለ፣ አንተ ሰምስካዬ አንተ ግን አለ መጠጊያዬ ነህ። ወገኖቼ ስልጣናችሁን አትጠጉ፣ ዘመዳችሁን አትጠጉ። አስደግፎ ትቶ ይሄዳል ወዳጅ። ስሞ ማይነክሰው መድኃኔዓለምን ተጠጉ። ወዶ ማይጠላውን መድኃኔዓለምን ተጠጉ። አፍቅሮ ማይከዳውን መድኃኔዓለምን ተጠጉ። ወረት የሌለበትን አስደግፎ ትቶ የማይሄደውን በበረሃ ጓዳችሁ እሱ መድኃኔዓለምን ያዙ። በትከሻችሁ የሚሸከማችሁን። የታምረ ማርያም ደራሲ ቅዱስ ዲዮስቆሮስ ምንድነው ያለን? የኢየሱስ ክርስቶስን ከሰማይ ወደ ምድር መውረድ
የሰው ልጆችን የፈለገበትን ምስጢር ሲናገር ከሰማይ ሀገር ወርዶ የፈለገን አለ። ማን ነው የፈለጋችሁ? ማን ነው የፈለገን ወገኖቼ? ማን ፈላጊ አለን? ኪሳችን ሲጎድል ፈላጊ የለንም። ሲሞላልን ሳይነጋ በራችንን የሚያንኳኩ እያለን በቁልምጫ ቃል የሚጠሩን በሰው መካከል ሳቃቸው ሳይመጣ እያስመሰሉ የሚስቁልን ሳንቲም ስናጣ ማጣት ስንጀምር ልብሳችን መቆሸሽ ሲጀምር ሁሉ አጀብ ይበተናል። በመከራ ቀን አብሮክ የሆነው ማን ነው? ንገሩኝ በማርያም። አልጋስ አንጥፎ የሚያስታምመን ማን ነው? በቁስላችን ላይ ዘይት የሚደፋልን ማን ነው? ለዚህ ነው የታምረ ማርያም ደራሲ እንዲህ አለ፣ ከሰማይ ሀገሩ ወርዶ የፈለገን ካለ በኋላ ባገኘን ጊዜ በትከሻው የተሸከመን ይላል። ባገኘን ጊዜ በምኑ የተሸከመን? ቤቴ ነው የተቻለኝ እንዳትይ፣ ቤቴ ነው የቻለኝ እንዳትሉ፣ የቻለን ከናስቸጋሪው ጸባያችን መድኃኔ ዓለም ነው። ክብር ለስሙ ይሁን። የቻለን እናት ያልቻለችውን ጸባይ እኮ ችሏል። አባት ያልቻለውን ቤት መሸከም ያልቻለውን የተሸከመ እሱ ንጉሡ መድኃኔ ዓለም ነው። እሱ ላይ ተደገፉ። ኢዮአታም እና አቤሜሌክ በአንድ ቤት ውስጥ አባታቸውን ይታዘዛሉ። መሽቶ ሲነጋ የአባቱን ትንፋሽ ያዳምጣል። ሞቷል አልሞተም ይህ ሽማግሌ ይላል። የሰማችሁኝ ነው? ኧረ አባቶቻችሁን ታዘዙ። በሕይወት እያለ አባት ያለክ ሰው፣ በሕይወት እያለሽ እናትሽ አለች። እናትሽን እያስቆጣሽ ቤተ ክርስቲያን አትምጪ። አባትህን እያሳዘንክ ዕድሜ ያጥራል፣ እድልህ ይሰነካከላል። እድላችሁ እንዲቀና ከፈለጋችሁ፣ ዘመናችሁ እንዲረዝም ከፈለጋችሁ የእናታችሁን ጉልበት በሕይወት እያለች ሳሙ። የተመረቀ ልጅ እንጀራ ይወጣለታል። የአባቱን እርቃን አይቶ እንደተረገመው እንደ ኖህ ልጆች እንዳትሆኑ። የአባቱን ውድቀት ፈለገ ልጅ። እንዴት ያለ አጋንንት ቢሰፍርብን ነው ዛሬ እንደዚህ ክፉዎች ይሆን ነው? እንዴት ክፉዎች ብንሆን ነው እርቃን መግለጣችን ሳያንስ የገለጥነውን እርቃን ለዓለም የምናሳይ ጉዶች ይሆን ነው? ኧረ እግዚአብሔር ይማረን። አሜን በሉ እንጂ። አልጋ ያልያዝን በሽተኞች እኮ ነን። ሆስፒታል ያልገባን ኃጢአት ውስጣችንን ገዝግዞ እየበላ ከክብር ያነስን ከክርስቶስ ወንጌል ዘር የበለጠብን ምስኪኖች ነን። ይማረን። ማን ይማረን? እና አቤሜሌክ ጠዋት ይነሳና ትንፋሹን ያዳምጣል አለ። እስቲ ጥያቄ ሊጠይቃችሁ መልሱልኝ። የታመመ ሁሉ ይሞታል እንዴ? ንገሩኝ። የሸመገለ ሁሉ ይሞታል እንዴ? ሽማግሌው በአልጋ እያለ ወጣቱን ይጠራል። ወገኖቼ ምንድነው ዋስትናችሁ? በጣም ይገርመኛል። ልበ አምላክ ቅዱስ ዳዊት መሽቶ ሲነጋለት እንዲህ ይለዋል እግዚአብሔርን። እየሰማችሁኝ ነው? መሽቶ ሲነጋ ታሪክ ቀያሪውን ንጉሥ እንደዚህ ይለዋል፣ አንሰ ሰከብኮ ኖምኮ ተንሣእኩስ እግዚአብሔር አንሳን እያለ ያመሰግነዋል። ተዋል እኔ ተኛው አለ፣ አንቀላፋው፣ እግዚአብሔር ደግፎኛልና ነቃው ይላል። ደግፎ ያነቃህ ማን ነው? ደግፎ ያነቃን ማን ነው? ወጥተን ለመግባታችን የማን እርዳታ ነው? ተኝተን ለመነሳታችን ማን ሲያግዘን ነው? እንደዛ ባይሆንማ የእግዚአብሔር ረድኤትና ገዛ በእኛ ጋር ባይሆን ኖሮ የገዛ ምራቃችን ጠላት ሆኖ እኮ ይገለን ይችላል። የጠቀለልከውን እንጀራ ለማላመጥ ያላመጥነውን እንጀራ ለመዋጥ እግዚአብሔር ሲረዳ ነው። ማ ሲረዳ? እና የምናመሰግንበት ነገር በጣም ብዙ ነው። ሐዋርያው ቅዱስ ጳውሎስ እንደነገረን አይኩትሞ በእንተ ኩሉ ብሎናል። በሁሉ አመስግኑ። በምን አመስግኑ? ዛሬ